ይስጥልኝ እንዴት ናችሁ? በዛሬው ቪዲዮ በኔዘርላንድ የትምህርት፣ የስራ እና የጥናትና ምርምር ስራዎችን በቀላሉ እንዴት እንደምታገኙ አጭር ቪዲዮ ይዤላችሁ መጥቻለሁ። እንግዲህ እንደሚታወቀው ኔዘርላንድ በሴንትራል ኢሮፕ የምትገኝ ትንሽዬ ሀገር ናት። ነገር ግን በዓለም አቀፍ እጅግ ካደጉ ሀገሮች ውስጥ የምትመደብ በቶፕ ቴን ሊስት ውስጥ ያለች ሀገር ናት። በሁሉም መመዘኛ በኩል በተለይም በቴክኖሎጂ፣ በትምህርት፣ በግብርና እና በሁሉም የትምህርት ሴክተሮች በጣም በከፍተኛ እና በፍጥነት ካደጉ ሀገራት መካከል ነው። ዘመናዊ ትምህርትን ቀድመው የጀመሩ በተለይም በ16ኛው ክፍለ ዘመን ጀምሮ ትልልቅ ዩኒቨርሲቲዎችን በመመስረት እና አሁን ላይ ወርልድ ክላስ ወይም በዓለም አቀፍ ታዋቂ የሆኑ ዩኒቨርሲቲዎች ያሏት ሀገር ናት። ዛሬ በእነዚህ ዩኒቨርሲቲዎችን እንዴት እንደምታገኟቸው በሶስት ጉዳዮች ላይ አሳያችኋለሁ። የመጀመሪያው ማሳያችሁ አካዳሚክ ጆብ ሰርች እንዴት እንደምታደርጉ በተለይም ከባችለር፣ ማስተር፣ ፒኤችዲ፣ ፖስትዶክ እና ጥናትና ምርምር ስራዎችን በቀላሉ እንዴት እንደምታገኙ ከዚህ ጋር ተያይዞ ስኮላርሽፕ ያላቸው ፕሮግራሞችን እንዴት በቀላሉ እንደምትለዩ እና ወርልድ ክላስ ዩኒቨርሲቲዎችን በቀላሉ ዲስከቨር እንደምታደርጉ አሳያችኋለሁ። በሁለተኛ የማሳያችሁ ደግሞ አፕሊኬሽን ዶክመንት ፕሪፓሬሽን ምን እንደሚመስል ሳፖርት ዌብሳይቶችን አብሬ አያይዤላችኋለሁ። ለምሳሌ ሲቪያችሁ እንዴት እንደምታዘጋጁ፣ ሞቲቬሽን ሌተራችሁን እና የመሳሰሉትን በቀላሉ የምትማሩበትን መንገድ ይዤላችሁ መጥቻለሁ ማለት ነው። በመጨረሻም ብዙ ሰው የሚጠይቀኝን ሃው ቱ ፋይንድ ሱፐርቫይዘርስ እነዚህ ዓለም አቀፍ ተመራማሪ የሆኑ ሱፐርቫይዘር ተመራማሪ እና ጥናትና ምርምር የሚሰሩ ሱፐርቫይዘሮችን በቀላሉ መንገድ እንዴት ማግኘት እንደምንችል አሳያችኋለሁ ማለት ነው። ይሄ እንግዲህ ሃው ቱ ፋይንድ ሱፐርቫይዘር የሚለው በኔዘርላንድስ ብቻ ሳይሆን በዓለም አቀፍ ያሉ ተመራማሪዎችን በኢሮፕ፣ በአሜሪካ፣ በአውስትራሊያ በሁሉም ሀገር ያሉትን ተመራማሪዎች በቀላሉ እንዴት እንደምታገኙ ይዤላችሁ መጥቻለሁ። ቪዲዮውን እስከ መጨረሻው ድረስ ተከታተሉት። ወደ ቪዲዮው እንሂድ። በመጀመሪያ የማሳያችሁ ዌብሳይት አካዳሚክ ትራንስፈር ዶት ኮም ይባላል። እንደተለመደው ጎግል ብራውዘራችሁ ላይ አካዳሚክ ትራንስፈር ዶት ኮም ብላችሁ ሰርች ስታደርጉ ይህን የምታዩትን ሆም ፔጅ ይሰጣችኋል ማለት ነው። ሎጎ ይህን ይመስላል። እዚህ ጋር እንደምታዩት በጣም ብዙ ሜኖች አሉ። እዚህ ጋር እንደምናየው ለምሳሌ ጆብስ እንደ ኤምፕሎየርስ፣ ኬሪየር አድቫይስ፣ ኢቨንትስ የሚሉ አሉ። ከታችም ዜጋ ዳይሬክትሊ ፋይንድ ጆብስ ዊዝ ሲቪ ማች ኤንድ ሪሰርች ማች በዚህ አፕሎድ በማድረግ ሲቪያችሁን ወይም ሪሰርች ኢንተረስታችሁን ለእናንተ ፊት የሚያደርግ ጆብ ወይም ፖዚሽን ሰርች ማድረግ ትችላላችሁ ማለት ነው። ምናልባት ይሄ በቦዝ በደች እና በእንግሊሽ ቨርዥን ሊኖረው ይችላል እና እዚህ ጋር ራይት ኮርነር ላይ እንግሊሽ የሚለውን ማድረግ ትችላላችሁ። ደች ከሆነባችሁ ዘን እዚህ ጋር ቶታሊ እንደምታዩት ቶፒኩ ዲስከቨሪ ዩር ሪሰርች ኬሪየር ኢን ኔዘርላንድስ ነው የሚለው። ኔዘርላንድስ ውስጥ ያሉ የሪሰርች ኬሪየሮችን ሰርች ለማድረግ የሚያገለግል ትልቁ ዴታቤዝ ነው ማለት ነው። እንግዲህ ሪሰርች ኬሪየር ስንል ፒኤችዲ፣ ፖስትዶክ፣ ፕሮፌሰርሺፕ እና ሌሎችም የሪሰርች ስራዎችን ያካተተ ነው። እነሱን ይይዛል ማለት ነው። ሪሰርች እንግዲህ አካዳሚክ ዩኒቨርሲቲ ላይ ሊሆን ይችላል፣ ነን አካዳሚክ ሪሰርች ሊኖር ይችላል። በሁለቱም ያመጣላቸዋል ማለት ነው። ሞር ለማወቅ ወደ ታች ድራግ ስታረጉት ክዳቡ ላይ እዚህ ጋር አባውት አካዳሚክ ትራንስፈር የሚለው ላይ ክሊክ አድርጉት። ስለዚህ ስለ አካዳሚክ ትራንስፈር በደንብ ያብራራላችኋል። ይህ እንግዲህ አካዳሚክ ሪሰርች ኢንስቲትዩሽን እና ተቋማትን በአጠቃላይ ሪሰርች ስራዎችን ሰርች ለማድረግ ፖስት ለማድረግ የሚያገለግል ነው እና አብዛኛው ኔዘርላንድ ውስጥ ያሉ ዩኒቨርሲቲዎች፣ ሪሰርች ኢንስቲትዩቶች ጆብ ቫካንሲያቸውን እዚህ ጋር ፖስት ያደርጋሉ ማለት ነው። አሲስት ያደርጋቸዋል ማለት ነው። እዚህ ጋር እንደሚጠቀመጠው ሪሰርች ጆብ ፋይንድ ለማድረግ ፊውቸር ኬሪየር፣ ለምሳሌ ከረንትሊ ተማሪ ከሆናችሁ እና
ፊውቸር ኬሪየር ምን ይመስላል ፓዛችሁን ለማወቅ በቀላሉ ዘዴ ይነግራችኋል ማለት ነው። ሶ ዋት ኢዝ አካዳሚክ ትራንስፈር የሚለውን እዚህ ጋር ሁ ዊ አር የሚለውን እዚህ ጋር ማየት ትችላላችሁ። በአጠቃላይ ወደ 14 የሚደርሱ ሪሰርች ዩኒቨርሲቲዎች፣ 6 የሚደርሱ ሜዲካል ሴንተሮች፣ ሜዲካል ዩኒቨርሲቲ ሴንተሮች እንዲሁም ቶፕ ኔዘርላንድ ኢንስቲትዩቶች በኤዱኬሽናል ኢንስቲትዩሽኖችን የያዘ ነው ማለት ነው። ስለዚህ ቢግ ዴታቤዝ ነው ማለት ነው። ብዙ ነገር ታገኛላችሁ እዚህ ጋር። በተጨማሪ ፋርዘር ለማየት እዚህ ጋር እያንዳንዱን ኮንተንት ማየት ትችላላችሁ። እንመለስና እያንዳንዱ ሜኑ ምን እንደሚመስል ማየት እንችላለን። ባክ እንበለውና ከዛ በፊት አንዳንድ ስለ ኔዘርላንድ ሪሰርች ኬሪየር ፓዝ ምን እንደሚመስል ላሳያቸው። እዚህ ጋር ቱልስ ምትላለች፣ ወደ ታች ስትወርዱ ቱልስ ምትላለች። ከዛ ውስጥ ኤክስፕሎር ኬሪየር ፓዝ፣ ቴክ ሰልፍ አሰስመንት፣ ኢንሃንስ ዩር ኔትወርክ፣ ወደ ታች ማች ዩር ሲቪ፣ ማች ዩር ሪሰርች ፕሮጀክት ኤንድ ፋይንድ ሱፐርቫይዘርስ የሚሉ አለ ማለት ነው። እዚህ ጋር ኬሪየር ፓዝ የሚለውን ክሊክ ስናደርግ እንግዲህ ኬሪየር ፓዙ ይህን ይመስላል ማለት ነው። የሪሰርች ኬሪየር ፓዝ ኔዘርላንድስ ይህን ነው የሚመስለው። አካዳሚክ፣ ኖት ፎር ፕሮፊት፣ ዩኒቨርሲቲ ኦፍ አፕላይድ ሳይንስ፣ ኢንዱስትሪ፣ ስታርታፕ፣ ገቨርንመንት። ኬሪየሩ እዚህ ጋር እንደምናየው ኢንተርኮኔክትድ የሆነ ሪሌሽንሽፕ ያላቸው ኬሪየር ፓዞች አሉት ማለት ነው። ለምሳሌ አካዳሚክ ክሊክ ስታደርጉት የአካዳሚክ ፓዙ ከሪሰርች ማስተር፣ ፖስት ግራጁዌት፣ ፒኤችዲ፣ ፖስት ዶክ፣ ፕሮፌሰርሽፕን ያካተተ ነው ማለት ነው። የእያንዳንዱን ስፔሲፊክ ዲቴል ለማወቅ ለምሳሌ እዚህ ጋር ፒኤችዲ ከሆነ ፒኤችዲ የሚለውን ክሊክ ስናደርግ ፒኤችዲ ጆይን ለማድረግ አካዳሚክ ጆይን ለማድረግ ወይም ከአካዳሚክ ወደ ሌሎች ፓዞች ኮኔክት ለማድረግ እዚህ ጋር እንደምታዩት ሪሌሽንሽፑ ዳይሬክት ሪሌሽንሽፑን ያሳያቸዋል ማለት ነው። እንዲሁም በተጨማሪ ወደ ታች ስለ አካዳሚክ ፒኤችዲ ለማወቅ ከፈለጋችሁ ወደ ታች ተወርዱ ፋክትስ ኤንድ ፊገርስ እንላለን። አካዳሚክ ፒኤችዲ ማለት ምን ማለት ነው፣ ምንስ አክቲቪቲዎች ማካሄድ ትችላላችሁ የሚለውን እዚህ ጋር በደንብ ተቀምጧል ማለት ነው። አካዳሚክ ፒኤችዲ ስንል ሪሰርች ነው፣ ሞር ሪሰርች ላይ ነው ፎከስ የሚያደርገው፣ ቲቺንግ እና ሪሰርች ላይ ነው ፎከስ የሚያደርገው ማለት ነው። እዚህ ጋር ያለው ቶፒኮች ቢካሚንግ ፒኤችዲ ማለት ምን ማለት ነው፣ ቪዲዮዎች አሉ። ቪዲዮዎችን ጎች አድርጓቸው በጣም ኤክስፕሌን ፐርሰናል ስቶሪዎችም አሉ። እዚህ ጋር ከዚህ በፊት አቴንድ ያደረጉ ወይም በዚህ ዌብሳይት የተጠቀሙ ሰዎች ስቶሪያቸውን እዚህ ጋር አስቀምጠዋል። ዩ ካን ፋይንድ ኤንድ ለርን አባውት ዘ ዌብሳይት ማለት ነው። ወደ ታች ስትወርዱ ብዙ ነገር ታገኛላችሁ ማለት ነው። ወደ ኋላ እንመለስ። ይሄ ኬሪየር ፓዝ ነው። በዚህ መንገድ የተለያዩ ኬሪየር ፓዞች እንዳሉትና ለእናንተ ሲውቴብል የሆነውን ኬሪየር ፓዝ ሰርች ማድረግ እንደምትችሉ ያሳያቸዋል ማለት ነው። እንግዲህ የመጀመሪያው ሰርች ሜትድ እዚህ ጋር ኪወርድ መጠቀም ነው። ለምሳሌ የእናንተ የሪሰርች ኤሪያ ኦፍ ኢንተረስት ሊሆን ይችላል፣ ወይም ደግሞ ሎኬሽን፣ ለምሳሌ ሲቲ ሊሆን ይችላል፣ ዩኒቨርሲቲ ሊሆን ይችላል፣ ወይም ግሎር ማለት ነው ዩኒቨርሲቲ። እዚህ ጋር ታይፕ ማድረግ ነው የምታውቁት ካለ። በተለይ ብዙ ጊዜ የእናንተ ኤሪያ ኦፍ ኢንተረስት ነው። እዚህ ጋር ዴታ ሳይንስ ብዬ ብጽፍ ለምሳሌ የኔ ኤሪያ ኦፍ ኤክስፐርት ዴታ ሳይንስ ስለሆነ እዚህ ጋር ኪወርድ ዴታ ሳይንስ ብዬ ሰርች አድርገዋለሁ ማለት ነው። ሰርች ስለው ዴታ ሳይንስ እንግዲህ ወደ 500 የሚሆኑ ጆብስ አሉ አለኝ። ፋርዘር ዩ ካን ናሮ ዳውን ዩር ሰርች። እዚህ ጋር ጆብ ታይፕ የሚላለ እዚህ ጋር ጆብ ታይፑ ፒኤችዲ ነው፣ ፖስት ዶክ ነው፣ ፕሮፌሰርሽፕ ነው፣ ሪሰርች ዴቨሎፕመንት ኤንድ ኢኖቬሽን ነው ወይም ኤዱኬሽን ነው። ከነዚህ ታይፖች ለእናንተ ሲውቴብል የሆነውን መምረጥ። ለምሳሌ ፒኤችዲ ከሆነ ፒኤችዲ ፒኤችዲ ስናደርገው ስፔሲፊክ ፒኤችዲ ሪሌትድ ቱ ዴታ ሳይንስ ወደ 294 የሚሆናሉ ማለት ነው። ከዛ ደግሞ ወደ ታች ሞር ስፔሲፊክ ፊልድ ኦፍ ኢንተረስት ካላችሁ እዚህ ጋር አካዳሚክ ፊልድ የሚለውን ክሊክ ስናደርገው በዚህ በተለያዩ ፊልዶች አለ ማለት ነው። ስለዚህ ለእናንተ ኢንተረስት ወይም የእናንተን ኤሪያ ኦፍ አካዳሚ መምረጥ ነው። እዚህ ጋር ሄልዝ ለምሳሌ እኔ የምሰራበት ሄልዝ ሴክተር ስለሆነ ሄልዝ መረጥኩ ማለት ነው። ሄልዝ ስመርጥ 39 አለ ማለት ነው። በዚህ ክራይቴሪያ ሁል ጊዜ አላርት እንዲመጣ ከፈለጋቸው እዚህ ጋር ኢሜይላችሁን ሬጂስተር ማድረግ ነው። ወይም ደግሞ እዚህ ጋር ቶፕ ላይ ሳይን ኢን እና ሳይን አፕ በማድረግ ሁል ጊዜ አላርት ማግኘት ትችላላችሁ ማለት ነው። እዚህ ጋር እንደምናየው በዚህ 39 ጆፖች አሉ ማለት ነው። ለእኔ ማች በሰርች ማች መሰረት እነዚህም ኮሎች ፖዚሽኑ አለ፣
ዴቱ አለ ፖስት የሆነ ዴት እና ኤክስፓየር ዴት እዛ ዩኒቨርሲቲ አለ እዚህ ጋር እንደምናየው ያ ማስትሪክት ዩኒቨርሲቲ፣ ሮተርዳም ዩኒቨርሲቲ፣ አምስተርዳም፣ ፍሮይንገን እዚህ ጋር ሄመንም አለ እዚህ ጋር በጣም ብዙ አይነት አይንዶቨንም አለ እዚህ ማለት በጣም ብዙ ዩኒቨርሲቲዎች አለ ማለት ነው። እዚህ ጋር ሾው ሞር በማለትም ማየት ትችላላችሁ ማለት ነው። እስቲ ከዚህ ውስጥ አንዱን የመጀመሪያውን ለምሳሌ አሲዩም ዩር ኢንተረስት ኦፕን እናደርገዋለን። ክሊክ ስናደርገው አውቶማቲካሊ ስለ ጆቡ ዲስክሪፕሽን ይከፍታል ማለት ነው። ዴድ ላይኑ አለ ፐብሊሽ የሆነበት ላይን መቼ ስንት ቀን እንደቀረው ይነግራችኋል እዚህ ጋር ሴክተሩ፣ ጆብ ታይፑን፣ ወርኪንግ ኢንክሉዲንግ ሳላሪስ። ለምሳሌ በዚህ ፖዚሽን ከ2900 እስከ 3700 ድረስ ፐርመንት ታገኙ ትችላላችሁ ማለት ነው። ሎኬሽኑ በዚህ ጋር ማስትሪክት ነው። ወደ ታች ስትወርዱ ጆቡ ዲስክሪፕሽን አለ በደንብ ማንበብ ትችላላችሁ። የእናንተ ኤሪያ ኦፍ ኢንተረስት መሆንና ለመሆኑ እያንዳንዱን ማወቅ ትችላላችሁ። ከዛ በመቀጠል ሪኳየርመንትስ አለ እዚህ ጋር ምንድነው ጆብ አፕላይ ለማድረግ የሚያስፈልጉ ስኪሎች፣ ሪኳየርመንቶች፣ ዲቴይሎች ተቀምጠዋል። ያስ ኮመን ናቸው። ማስተር ዲግሪ ወይም ባችለር ዲግሪዎች፣ አካዳሚክ ኤክስፔሪንስ ወሳኝ ነው። እዛ ሪሰርች ኤክስፔሪንስ፣ ሞቲቬሽን እና ሌሎችም ኮመን አፕላይ የምናደርግባቸው ክራይቴሪያዎች ናቸው። እነሱን በደንብ ሪቪው ማድረግ ያስፈልጋል ማለት ነው። ያ አባውት ስለ ዩኒቨርሲቲው በደንብ ማወቅ ከፈለጋችሁም አለ ስለ ዩኒቨርሲቲ ኢንፎርሜሽን። ሞር ኢምፖርታንት ወደ ታች ስትወርዱ ኮንታክት ማድረግ ትችላላችሁ። እዚህ ጋር ይኸው ኮንታክት ማድረግ ትችላላችሁ ስሩ ዚስ ኢሜይል። ያ ይህን በመከተል ይህ ጆብ ለእናንተ ሲውቴብል ከሆነ ዶክመንታችሁን ፕሪፔር በማድረግ ቀጥታ አፕላይ የሚለውን ክሊክ እናደርጋለን ማለት ያ እኔ ሪኮመንድ የማደርጋችሁ ሁልጊዜም ቢሆን አፕላይ ከማድረጋችሁ በፊት ኮንታክት ፐርሰኑን ሪች አውት ብታደርጉ ፋርዘር ኢንፎርሜሽን ማግኘት ትችላላችሁ። ኤሊጂቢሊቲ ክራይቴሪያውን በደንብ ማግኘት ትችላላችሁ። እንዲሁም ከፕሮፌሰሩ ጋር ፋርዘር ኮሚኒኬት በማድረግ እና ሲቪያችሁንም ሞቲቬሽናችሁንም ዶክመንቶች በሙሉ ሪቪው በማድረግ ቢፎር አፕላይ ቻንስ ይኖራችኋል እና እነሱን ሁልጊዜም ኮንታክት ብታደረጉና ከዛ ዶክመንታችሁን በደንብ ፕሪፔር ብታደረጉ በጣም ወሳኝ ነው። አፕላይ የሚለውን ክሊክ ስታደረጉ አውቶማቲካሊ ወደ አፕሊኬሽን ፖርታል ነው የሚወስዳችሁ። አፕሊኬሽን ፖርታሉ ላይ ገብታችሁ ሬጅስተር በማድረግ የሚያስፈልጉትን ፎርሞች በመሙላት እና ዶክመንቶች ሳሚት በማድረግ አፕላይ ማድረግ ይቻላል ማለት ነው። ይህኛው ጆብስ በሚለው በመጀመሪያው ሄድ ነው። ጆብስ በሚለው እዚህ ጋር ሰርች በማድረግ ነው የምናገኘው ማለት ነው። እዚህ ጋር ሲቪ ማች ሲቪያችሁንም አፕሎድ ማድረግ ትችላላችሁ። ዘን ለእናንተ ሲቪ ለእናንተ ኮንተንት ፊት የሚያደርግ ጆብ ማምጣት ትችላላችሁ። ሪሰርቻችሁንም እንዲህ ኮንሴፕት ኖት ካላችሁ አፕሎድ በማድረግ እና ስዊቴብል የሆነ ጆብ ማግኘት ትችላላችሁ ማለት ነው። ይህ የመጀመሪያው ወይ ነው። ዘን ሁለተኛው ወይ እዚህ ጋር አካዳሚክ ኢምፕሎየርስ የሚላለ ኢምፕሎየሮችን በቀጥታ ኢምፕሎየሮችን ማግኘት እንችላለን ማለት ነው። ወይም ኢምፕሎየሮች ዌብሳይቶች ላይ በቀጥታ ኮኔክትድ መሆን እንችላለን። ዶች አካዳሚክ ኢምፕሎየርስ እነማን ናቸው የሚሉ እዚህ ጋር ማየት እንችላለን ማለት ነው። እዚህ ጋር እንደምናየው ወደ 22 የሚደርሱ ኢምፕሎየሮች አሉ ማለት ነው። በጣም ቶፕ ዩኒቨርሲቲዎች ማለት ነው። በተለይ ሪሰርች ዩኒቨርሲቲዎች፣ ቴክኖሎጂ ዩኒቨርሲቲዎች፣ ሜዲካል ዩኒቨርሲቲዎች እና ሪሰርች ኢንስቲትዩቶችም በሙሉ የያዘ ነው ማለት ነው። ወደ ታች ስትወርዱ እዚህ ለምሳሌ ሪሰርች ዩኒቨርሲቲዎች እነማን ናቸው? ቶፕ ሪሰርች ዩኒቨርሲቲዎች ማስትሬክት፣ ኤራስመስ፣ ራድባውን፣ ዩኒቨርሲቲ ኦፍ አምስተርዳም፣ ቲልበርግ፣ ዩኒቨርሲቲ ኦፍ ሮይንገን፣ ፍራ ዩኒቨርሲቲ አምስተርዳም፣ ኦፕን ዩኒቨርሲቲ፣ ዩትራክት ዩኒቨርሲቲ፣ ላይደን ዩኒቨርሲቲ እነዚህ ሪሰርች ዩኒቨርሲቲ የሚባሉ ናቸው። በጣም ቶፕ ዩኒቨርሲቲዎች ናቸው። ከዛ ቀጥሎ ዩኒቨርሲቲ ቴክኖሎጂዎች አሉ። እዚህ ጋር የቴክኖሎጂ ዩኒቨርሲቲዎች በተለይ የኢንጂነሪንግ እና የቴክኖሎጂ ባክግራውንድ ያላቸው ሰዎች እነዚህ ዩኒቨርሲቲዎች በጣም ቶፕ ዩኒቨርሲቲ ናቸው ማለት ነው። እነሱን መቀላቀል ትችላላችሁ ማለት ነው። ከዛ ውጭ በተለይ ደግሞ ሄልዝ ባክግራውንድ ላላችሁ ደግሞ ዩኒቨርሲቲ ሜዲካል ሴንተር
እነዚህ ዩኒቨርሲቲ ኦፍ ሜዲካል ቦዝ ሪሰርችም ዩኒቨርሲቲ ናቸው፣ እንዲሁም ደግሞ ሜዲካል ሴንተርም ናቸው ማለት ነው። ለምሳሌ እንደ ጎንደር ዩኒቨርሲቲ ሆስፒታል አይነት ማለት ናቸው። ይሄ ዩኤምሲ ዩትራክት አለ፣ ላይደን ዩኤምሲ አለ፣ አምስተርዳም አለ። ቅድም 6 ዩኤምሲ ዩኒቨርሲቲ ሜዲካል ሴንተሮች ማለት ናቸው። 6ቱ እነዚህ ናቸው። ተመሳሳይ ሲስተም ያላቸው በጣም ቶፕ ሃይ ኳሊቲ ሜዲካል ሴንተሮች ናቸው ማለት ነው። እነዚህንም እየገባችሁ ማየት ይቻላል። በተጨማሪ ሪሰርች ኢንስቲትዩቶች አሉ። በኔዘርላንድ ታዋቂ ሪሰርች ስራ በሚሰሩ እና ፈንድ በማድረግ የሚታወቁ እነዚህ ቶፕ የሪሰርች ኢንስቲትዩሽኖች ናቸው። እነሱንም ማየት ትችላላችሁ። ተጨማሪ ነገሮችን ማግኘት ትችላላችሁ ማለት ነው። እዚህ ጋር እንግዲህ በአጠቃላይ ኔዘርላንድስ ወደ 55 የሚደርሱ ወርልድ ክላስ የሆኑ ዩኒቨርሲቲዎች አሉ። ከዛ ውስጥ እንግዲህ ኦልደስት ዩኒቨርሲቲ የሚባለው ላይደን ነው። ላይደን አይ ቲንክ በ1575 አካባቢ ነው የተመሰረተ። በጣም ኦልደስት ነው። ዛዘር ኦልደስት ዩኒቨርሲቲ ደግሞ ዩትራክት ዩኒቨርሲቲ ነው። ይህም በ1636 ዓመት ነው ማለት ነው። ላይደን ከተመሰረተ ከ50 ዓመት በኋላ የተመሰረተ ለዩትራክት ዩኒቨርሲቲም በጣም ኦልደስት እና ሃይ ሪሰርች ኢንስቲትዩት ዩኒቨርሲቲ ነው ማለት ነው። ለምሳሌ ዩትራክት ዩኒቨርሲቲ ብትከፍቱት ዩትራክት ዩኒቨርሲቲ መረጃ ታገኛላችሁ ማለት እዚህ ጋር ሞር አባውት ዲቴል ኢንፎርሜሽን ኢንክሉዲንግ ቪዲዮስ አሉ። የተለያዩ ኢንፎርሜሽኖች፣ ሊንኮች እንዴት አክሰስ እንደምታደርጉ የጆብ ኮሎችንም ማግኘት ትችላላችሁ ማለት ነው። ዘን እዚህ ጋር ዋይ ዩ ኢንተረስትድ ቹዝ ዩትራክት ዩኒቨርሲቲ የሚለውን ማወቅ ትፈልጉ እንግዲህ ሼሪንግ ነው እዚህ ጋር ተቀምጠዋል። ሃይ ኤክሰለንስ ኢን ሪሰርች ነው። በጣም እኔ የምማርበት ዩኒቨርሲቲ ስለሆነ በጣም ሃይ ፋሲሊቲዎች እና በጣም ኤክሰለንስ ያለው ዩኒቨርሲቲ ነው። አይ ቲንክ ከኔዘርላንድ ውስጥ አንደኛው ወይም ነምበር 1 ሪሰርች ዩኒቨርሲቲ ይመስለኛል ባለኝ መረጃ መሰረት ማለት ነው። ቶፕ 1 ነው ማለት ነው። ቶፕ 1 ነው። በጣም ብዙ ስራዎችን የሚሰራ ዩኒቨርሲቲ ነው። እዚህ ጋር በቀጥታ እዚህ ጆፕ የሚልም አለ፣ ወይም ደግሞ እዚህ ጋር ቀጥታ የዩኒቨርሲቲው ድረገጽ መግባት ትችላላችሁ። እዚህ ጋር ከራይት በኩል እንዲሁም በተጨማሪ ሶሻል ሚዲያቸውንም ፎሎ ማድረግ ትችላላችሁ። ለምሳሌ የዩኒቨርሲቲው ድረገጽ ስትገቡ አውቶማቲካሊ ይህን ይመስላል ማለት ነው። ዩኒቨርሲቲ ድረገጽ ላይ ከዚህ ሊንኩን ማየት ትችላላችሁ። ኤዱኬሽናል ፕሮግራማቸው ባችለር ዲግሪ አለ፣ ማስተር ዲግሪ አለ፣ እንዲሁም ኮንቲኒንግ ኤዱኬሽን አለ ማለት ነው። ዘን እዚህ ጋር ፒኤችዲም አለ፣ ጆብም አለ። እዚህ ጋር ላይብራሪ በጣም ብዙ እንትኖች ኢንፎርሜሽኖች፣ ሊንኮች ማግኘት ትችላላችሁ ማለት ነው። እዚህ ጋር ለምሳሌ ፒኤችዲ መማር የሚፈልግ ሰው ፒኤችዲ የሚለውን እዚህ ጋር ክሊክ ያደርጋል። ፒኤችዲ ምንድን ነው? ፕሮግራሞቹ እነማን ናቸው? ሃው አይ ካን አፕላይ። እንዲሁም በተጨማሪ ኢንፎርሜሽኖች አሉ እዚህ ጋር በጣም ከረንትሊ አክቲቭ የሆኑ ኢንፎርሜሽኖችን እነሱን ማግኘት ትችላላችሁ ማለት ነው። ዘን እዚህ ጋር ባችለር ለምሳሌ ባችለር ዲግሪ መማር የሚፈልግ እዚህ ጋር ባችለር የሚለውን ክሊክ እናደርጋለን። ባችለር ላይ እዚህ ጋር ብዙ ፕሮግራሞች አሉ። ፕሮግራማቸው ምን ለእናንተ ኢንትረስት የሆናችሁትን ፕሮግራም መምረጥ ትችላላችሁ። እንዲሁም በተጨማሪ ኢንፎርሜሽን ከፈለጋችሁ እዚህ ጋር ኮንታክት ፐርሰኖች አሉ። እነሱን ቀጥታ ኮንታክት ማድረግ ትችላላችሁ እና ተጨማሪ ኢንፎርሜሽን ማግኘት ይቻላል ማለት ነው። እንዲሁም በተመሳሳይ ማስተር ሁሉንም በዛ ጆብ ከፈለጋችሁ ጆብ ሌሎችንም በዚህ መንገድ ማግኘት ያስችላችኋል ማለት ነው። ስለዚህ እያንዳንዱን ዩኒቨርሲቲ ፕሮፋይል ወይም እዚህ ጋር አካዳሚክ ኤምፕሎየሮችን በሙሉ እየገባችሁ ሪሰርች ዩኒቨርሲቲዎችን በቀላሉ ቶፕ ዩኒቨርሲቲዎችን ማግኘትና የእነሱን ጆብ በቀጥታ ማግኘት ያስችላችኋል ማለት ነው። ኔትወርክ ስለሆነ ሁልጊዜም ጆብ ኮል ወይም ፖዚሽን ሲወጣ እዚህ ዌብሳይት ላይ ፖስት ይደረጋል ማለት ነው። ይህ ማስታወቂያ ሚኒስቴር እንደማለት ነው በኢትዮጵያ ነው። የጆብ ቦርድ እንደማለት ነው። ስለዚህ ይሄ ሁሉም ጆቦች የአካዳሚክ ጆቦች እዚህ ጋር ይወጣሉ። አፕላይ ማድረግ ሞር ኤክስፕሎር ማድረግ እንደምትችሉ ነገራችሁ እወዳለሁ። ከዛ በተጨማሪ ሁለተኛ ታይፕ ኦፍ ኤምፕሎየር አፕላይድ ዩኒቨርሲቲዎች ነው። እንግዲህ ኔዘርላንድ 3 አይነት ኤዱኬሽን ሲስተም ነው ያላቸው። አንደኛው ሪሰርች ዩኒቨርሲቲ ነው። ሁለተኛው አፕላይድ ሳይንስ ነው።
ሶስተኛው ደግሞ ቮኬሽናል ኤዱኬሽን ነው። ያው እነሱም የራሱ ፓዝ አለው ማለት ነው። ሶ አፕላይድ ሳይንስ እዚህ ጋር እንደምናየው አፕላይድ ሳይንስ ምን ምን ሊያካትት ይችላል የሚለውን እዚህ ጋር በደንብ ተቀምጦላቸዋል። እሱንም በተመሳሳይ ወይ ኤክስፕሎር አድርጓቸው። ብዙ ኦፕሽኖች አሉ፣ ብዙ አማራጮች አሉ፣ ብዙ ነገር ያስተምራቸዋል ማለት ነው። ሌላው እዚህ ጋር ኬሪየር አድቫይስ የሚለው ላይ ኬሪየር ፓዝ ቅድም ያየነው ነው፣ ኦልሬዲ አይተነዋል። ኬሪየር ፓዝን እዚህ ጋር ሞር አድቫይስ ሞር ኢንፎርሜሽን ማግኘት ትችላላችሁ። በተመሳሳይ መንገድ ብዙ ነገር መማር ትችላላችሁ። ፕሪፓሬሽን ዘኪ በቃ ፕሪፓሬሽን ለምሳሌ ሲቪያችሁን ማዘጋጀት ሊሆን ይችላል። ሞቲቬሽን ሌተራችሁ እንዴት እንደምታገኙ እዚህ ጋር ያው ብዙ ቱሎች አሉ። ሰልፍ አሰስመንት እናንተ ኢሊጂብል መሆናችሁን በትክክል ማሟላታችሁን ለማረጋገጥ የሚያስችል አሰስመንት መስራት ትችላላችሁ። ሲቪያችሁን ፕሪፔር እንዴት እንደምታደርጉ ሌሎቹም እዚህ ጋር እንደምናያቸው ብዙ እንትሎች አሉ። ለምሳሌ በጣም ብዙ ጊዜ ወይም አንዱ ኢምፖርታንት ዶክመንት ሲቪ ነው እና ሲቪ እንዴት ፕሪፔር ማድረግ እንዳለብን ይህን ክሊክ ብታደርጉ ሲቪ አጻጻፍ ሄልፖች አሉት ማለት ነው። እዚጋ እንዴት ስትራክቸር እንደምታደርጉ ይኸው እዚጋ በደንብ ያስተምሯቸዋል። ቪዲዮዎች አሉ፣ ፋርዘር ሊንኮች አሉ። ይህም በመከተል የእናንተን ሲቪ ሞር ፎርማት ማድረግ እና ኤሊጂብል እንዲሆን ታይለር እንደሆነ ሲቪ ፕሪፔርድ ማድረግ እንደምትችሉ ያስረዳቸዋል ማለት ነው። ይህ በጣም ወሳኝ ጠቃሚ ነው። ለዚህኛው ብቻ ሳይሆን ለሌላም ዩኒቨርሲቲ በዚህም ወይ ሲቪያችሁን እንዴት ኢምፕሩቭ ማድረግ እንደምትችሉ እዚህ ጋር በደንብ ያስተምሯቸዋል ማለት ነው። የተለያዩ ሳምፕሎችም አሉ። እነዛ ሳምፕሎችንም በመጠቀም እዚህ ጋር ሳምፕል እዚህ ጋር ዳውንሎድ በማድረግ እና እናንተ መቀየርና ሳሚት ማድረግ ያስችላቸዋል ማለት ነው። እሱንም ተጠቀሙበት። ያ ሲቪ ሪሰርች ማች በቅድም አይተነዋል። እሱንም በዛ ልክ ሪሰርች ቅድም አይተናል። ወደ ስታርት አፕሎድ በማድረግ እና ሰርች ማድረግ ነው። አልጎሪዝሞች አሉ፣ የተለያዩ አልጎሪዝሞች። እነዚህ አልጎሪዝሞች መሰረት ለእናንተ ዶክመንት ስዊቴብል የሆነ ጆፖችን በቀላሉ ማግኘት እንችላለን ማለት ነው። ሌላው እና ዋናው ትልቁ ኢምፖርታንት ቲንግ ምንድን ነው? ሱፐርቫይዘር ነው። ሰው እንዴት ነው ሱፐርቫይዘር ማግኘት የምንችለው ነው? ብዙ ጊዜ ሪሰርች ሱፐርቫይዘር በጣም ወሳኝ ነው። ፕሮፌሰሮችን ማግኘት በጣም ትልቁና ጠቃሚ ነው፣ ሰክሰስፉል ነው። ስለዚህ እንዴት ነው ሱፐርቫይዘር ፋይንድ የምናደርገው ወይም ኮንታክት የምናደርገው የሚለውን እዚህ ጋር ፋይንድ ዩር ሱፐርቫይዘር የሚለውን እዚህ ጋር ማግኘት ትችላላችሁ ማለት ፋይንድ ዩር ሱፐርቫይዘር ኢን ኔዘርላንድስ። በተጨማሪ ግሎባል ላይ ያሉ ሱፐርቫይዘሮችን ቶፕ ሪሰርቸሮችንም ማግኘት ትችላላችሁ እዚህ ጋር እንደምንለው። ሶ እዚህ ቪዲዮ አለ እዚህ ጋር ዩ ካን ዋች ዘ ቪዲዮ ሃው ዩ ካን ፋይንድ ቶፕ ሪሰርቸርስ እና እዚህ ጋር እንዴት በተጨማሪም እንዴት ኢሜል ድራፍት እንደምታደረጉ እንዴት ኮንታክት እንደምታደረጉ እና ሌሎችም ኢንፎርሜሽኖች ፋርዘር አሉ። ፖድካስቶችም አሉ እዛ ጋር ማዳመጥ እና ብዙ መማር ሲቪያችሁን ማሳደግ ምናምን ትችላላችሁ ማለት ነው። እስቲ አንድ በምሳሌ እንደጅ እና ፋይንድ ሱፐርቫይዘርስ የሚለውን ክሊክ እናደርጋለን። ይሄ ክሊክ ስናደርገው አውቶማቲካሊ ወደ ምን ወሰደኝ? ወደ ግሎባል አይ ቲንክ ግሎባል ካምፓስ የሚል ዌብሳይት ነው። ግን መጀመሪያ እዚህ ጋር ሬጂስተር ማድረግ አለብን። ሬጂስተር ካላደረግነ አይሰጠንም። ስለዚህ ሳይን ኢን እናደርጋለን። ሳይን ካላደረጋችሁ በቀጥታ ወደ ምን ወሰደኝ? ይሄ ግሎባል ካምፓስ ወደሚለው ዌብሳይት ወሰደኝ። እዚህ ጋር ጥያቄ ይጠይቃችኋል። ዋት አር ዩ ሉኪንግ ፎር ቱዴይ? ኤክስፐርት ነው ወርክስ ነው የምትፈልጉት ነው የሚለው። እዚህ ጋር ለምሳሌ እኛ ሱፐርቫይዘር ከሆነ ኢንተረስታችን ፋይንድ ሱፐርቫይዘርስ። ፋይንድ ሱፐርቫይዘርስ ስንለው ኮፒ ኤንድ ፔስት ቴክስት ቱ ሰርች። እዚህ ጋር የምትፈልጉትን ለእናንተ ሲውቴብል የሆነውን ቶፒክ ትሞላላችሁ ማለት ነው። ለምሳሌ እዚህ ጋር ራንድ ተሰጥቷቸዋል ኤግዛምፕል። ለምሳሌ አሁን ይህም ቢሆን ወይም የራሴን ለምሳሌ ኮፒ አድርጌ የራሴን ዶክመንት ሳሚት ማድረግ እችላለሁ ማለት ነው። እዚህ ጋር እኔ የምፈልገው ለምሳሌ ማተርናል ቻይልድ ሄልዝ ነው። በተለይ ፐሪናታል ፒልሞሎጂ ላይ ኤሌክትሮኒክ ሄልዝ ሪከርድስ በመጠቀም ኢን ዘ ፊልድ ኦፍ ሜዲካል ስታቲስቲክስ ሄልዝ ዴታ ሳይንስ ኤንድ ፒልሞሎጂ
በዚህ ዙሪያ ኤክስፐርቶች ካሉ እነሱ ሰርች እንዲያደርግ ነው። ከዛ የምፈልገውን ኮንተንት ከጻፍኩ በኋላ ኢንተር ነው ማለት ነው። ኢንተር ስለው እዚህ ጋር ዓለም ላይ ካሉት ቶፕ ሪሰርቸሮች በእነዚህ ዙሪያ ይዞ ሊመጣ ማለት ነው። እዚህ ጋር እንደምናየው ሁሉንም ማየት እንቻለን እየገባን ፋርዘር እዚህ ጋር በሌፍት በኩል ፊልተር የሚላለ እዚህ ጋር ፊልተር ላይ ካንትሪ ማስገባት እንችላለን። እዚህ ጋር ሴሌክት ታይፕ ካንትሪ በምትፈልጉት አገር በዓለም ላይ ያሉ ዩኒቨርሲቲዎችን ሪሰርቸሮችን ማግኘት ትችላላቸው። እዚህ ጋር አውስትራሊያ ለምሳሌ ብዙ ጊዜ ብዙ ሰው ወደ አውስትራሊያ አፕላይ ማድረግ ይፈልጋል። አውስትራሊያ ከሆነ አውስትራሊያ ሌላ ተጨማሪም ክራይቴሪያ ማሙላት እንችላለን። አውስትራሊያ እና ኔዘርላንድስ ለምሳሌ ከፈለግን እዚህ ጋር ሰርች ማድረግ ነው። ካንትሪዎችን የምትፈልጉትን ሀገር ወይም አንዱን ብቻ ለምሳሌ አውስትራሊያን ብቻ እንፈልግና ሌትስ አፕዴት እንበለ አውስትራሊያ ያሉት ቶፕ ሪሰርቸሮች እዚህ ጋር ተቀምጠዋል ማለት ነው። ስለዚህ ጉግል ስኮላር ላይ፣ ሊንክዲን ላይ፣ ሪሰርች ጌት ላይ ፕሮፋይላቸውን በደንብ አሰስ ማድረግ እንችላለን። ዘን እነሱን ፋርዘር ሪሰርቻቸውን እዚህ ጋር ማየት እንችላለን። ሪሰርች ኤሪያዎቻቸውን እነሱን ካየን በኋላ እነዚህ ፕሮፌሰሩ ዳይሬክትሊ ኮንታክት ማድረግ እና ዲስከስ ማድረግ እንችላለን አባውት ፖቴንሻል ሪሰርች ፕሮጀክት ማለት ነው። ስለዚህ በዛ መንገድ የምትፈልጉትን ፕሮፌሰር ማግኘት ትችላላችሁ ማለት ነው። ኔዘርላንድስ ከሆነ ለምሳሌ እዚህ ጋር ኔዘርላንድስን እስኪ እንያቸው እንደ ሰከንድ ኤግዛምፕል ኔዘርላንድስ በጣም ዓለም ላይ ያሉ ፕሮፌሰሮችን በቀላሉ ይሄ በጣም ሱፐርቫይዘር ማግኘት ለተቸገራችሁ ሰዎች ፍቱን መድኃኒት ነው ብዬ አስባለሁ። እና ይህን ተጠቀሙበት። ግሎባል ካምፓስ የሚል ነው። ኔዘርላንድስ ውስጥ ደግሞ በሰጠውት ኪወርድ ወይም ኢንፎርሜሽን መሰረት ቶፕ ሪሰርቸሮች እነዚህን ይመስላሉ ማለት ነው። እዚህ ጋር እንደምናየው ዩኒቨርሲቲውም አለ። ለምሳሌ አንደኛ ላይ የተቀመጠው ቶማስ ቫንዴቭ አንከር ነው። እዚህ ጋር አምስተርዳም ዩኤምሲ ነው። አምስተርዳም ዩኒቨርሲቲ ሜዲካል ሴንተር ነው ማለት ነው። ቶታል ፐብሊኬሽኑ አለ፣ ትሬንድም አለ። እዚህ ጋር ጉግል ስኮላር፣ ሊንክድ ፕሮፋይላቸውን በሙሉ እዚህ ጋር ማግኘት እንችላለን። ፋርዘር እነዚህም የፕሮፌሰሩን ኤክስፐርት በማየት እና ፖቴንሻል ሱፐርቫይዘር ይሆናል ካሰብን ቀጥታ እነሱን ኮንታክት ማድረግ እንችላለን በአድራሻቸው ማለት ነው። ፋርዘር ኢንፎርሜሽን ማግኘት እንችላለን እና ይህ ግሎባል ካምፓስ በጣም ጠቃሚ ነው። ሱፐርቫይዘር ለመፈለግ ይህን እንድትጠቀሙት ጋብዛለሁ በጣም። ሌላው ኬሪየር ኢንስፓይሬሽን ማግኘት ትችላላችሁ። እዚህ ጋር ኬሪየር ኢንስፓይሬሽን ብሎግስ፣ ፖድካስቶችን እዚህ ጋር እንደምናየው ኢቡኮችም አሉ። እዚህ ጋር ከበር ታይም ላይኖችም አሉ። ዌቢናሮችን ማክሰስ ማድረግ ትችላላችሁ። እነዚህ በጣም ጥሩ ጥሩ መረጃዎችን ማግኘት ትችላላችሁ፣ ትማራላችሁ። ዛዘር ቲንግ እዚህ ጋር አባውት ኔዘርላንድ፣ ስለ ኔዘርላንድ ጠቅላላ ነገር ለማወቅ ፈለጋችሁ አባውት ኔዘርላንድ የሚለውን ትገባላችሁ። ዘን ዱይንግ ሪሰርች ኔዘርላንድስ ምን ይመስላል የሚለውን ለምን ኔዘርላንድ ተመራጭ ሆነች የሚለውንም እዚህ ጋር በደንብ ያስቀምጣል። ለምሳሌ አንደኛው ሪዝናቸው በጣም ወርልድ ክላስ የሆነ ሪሰርች ኢንስቲትዩሽኖች አሉ። ሪሰርች ዩኒቨርሲቲዎች፣ አፕላይድ ሳይንስ ዩኒቨርሲቲዎች፣ ቴክኖሎጂዎች በጣም ቶፕ ኤሪያ ላይ እዚህ ጋር እንደተቀመጡት ይኸው አግሪና ፉድ፣ ወተር፣ ሎጂስቲክስ፣ ሃይቴክ ቴክኖሎጂ፣ ኢነርጂ፣ ሆርቲካልቸር፣ አይቲ፣ ሳይንስ፣ ኢንዱስትሪስ ሶ ማች ኤሪያ ላይ ይሰራሉ ማለት ነው። በጣም ሃይ ኳሊቲ ኢኖቬቲቭ ሪሰርች ቶፕ ሴክተሮች ላይ ጆይን ማድረግ ትችላላችሁ ማለት ነው። እዚጋ እንደምናየው ሃይ ኳሊቲ ሪሰርች አለ። ሌላው እዚህ ጋር ኔዘርላንድ ትልቁ አንዱ ደስ የሚለው ነገር ፒኤችዲ ካንዲዴት ማለት አዝ ኤምፕሎየርስ ነው የምትቆጠሩት እና ያ ደግሞ ሌላ ናዘር አድቫንቴጅ ነው። ከዛ ውጭ ኔዘርላንድን ከሌሎች ዓለም በጣም ቶፕ ከሚያደርጋቸው ውስጥ ዩኒቨርሳል ላንጉጃቸው ነው። ላንጉጅ እንግሊሽ ፕሮፊሽንሳቸው በጣም ሀይ ነው። ሁሉም ዩኒቨርሲቲዎች ማለት እንችላለን እንግሊሽ ቤስት ታውት ናቸው እና በጣም ያ ትልቅ አድቫንቴጅ ነው። በተለይ ከሌላ ዓለም ለምንመጣ ሰዎች ይህ በጣም ትልቁ አድቫንቴጅ ነው። ስለዚህ ኔዘርላንድ በጣም ተመራጭ ከሚያደርጓቸው ውስጥ አንዱ እንግሊሽ ታውት
መሆኗቸው ነው እና በጣም ትልቅ ትላለ። ሶ ፋርዘር እዚህ ጋር ወደታች ትወርዱ ብዙ ኢንፎርሜሽኖችን ማግኘት ትችላላችሁ። ቶፕ ሴክተር እና አዳዲስ ኢንፎ ማግኘት ትችላላችሁ። ብዙ ነገር አንድ ተጨማሪ እዚህ ጋር ስለ ኔዘርላንድስ ሊቪንግ ስታይል፣ ስተዲንግ፣ ወርኪንግ፣ ኮንዳክቲንግ ሪሰርች ብዙ ነገር ማወቅ ከሚያስችላችሁ ውስጥ አንዱ እዚህ ጋር ፋክት ካርድስ የሚላለ እዚህ ጋር ዌብሳይቱ ላይ ፋክት ካርድስ ክሊክ ስታደረጉ በእያንዳንዱ ለምሳሌ ሊቪንግ ኔዘርላንድስ ምን ይመስላል የሚለውን ማወቅ ከፈለጋችሁ አኮሞዴሽን፣ ፋይናንስ፣ ኢንሹራንስ፣ ሌጋል ኢሹዎች፣ ሜዲካል ኬር ምን እንደሚመስል፣ ሬጉሌሽን፣ ታክስ ዘደቂ በጣም ብዙ ኢንፎርሜሽኖችን እዚህ ጋር ማግኘት ትችላላችሁ። እያንዳንዳቸው ላይ እየገባችሁ ማለት ነው። ወርኪንግ ከሆነ ደግሞ ለምሳሌ ወርኪንግ አካዳሚክ ኬርስ ምን ይመስላል፣ ጋይድ እዚህ ጋር እንደምናየው ጋይድስ አለ እዚህ ጋር ቢጊነር ጋይድ፣ ጆፒን አካዳሚክ ሪሰርች በጣም ብዙ ኢንፎርሜሽኖችን እዚህ ውስጥ ዩኒቨርሲቲ ሜዲካል ሴንተሮች ምን እንደሚመስሉ 6ቱ ቅድም ያሳየዋችሁ ሜዲካል ሴንተሮች እዚህ ጋር አሉ። ከእነሱ መስራት ምን እንደሚመስል ማጥናት ለምሳሌ ስተዲንግ ኤዱኬሽን ለምሳሌ ባችለር ዲግሪ፣ ፒኤችዲ፣ ማስተር እና ሌሎች ተመሳሳይ ሃየር ኤዱኬሽኖች እንዴት ማጥናት ምን አይነት ኢንፎርሜሽኖችን ማግኘት እንደምትችሉ እዚህ ጋር ተቀምጠዋል። እነሱን መከታተል ትችላላችሁ። በተመሳሳይ ሪሰርች ኤክሰለንስ ኢን ደች ሪሰርች ኢንተርናሽናል ኮላቦሬሽን ነው። ሳይቴሽን ስኮላር ፐብሊኬሽን አውቶቡር አር&ዲ ኢንተርናሽናል ሞቢሊቲ በጣም ይሄ በጣም ትልቅ እንትን ከሚያደርጋቸው ውስጥ ፈንድ ሶርሶች ለምሳሌ ኢዩር አክሰስን ባለፈውም ስለዚህ ቪዲዮ ሰርች ያላችኋለሁ። ኢዩር አክሰስን እሱን ፋርዘር ማየት ትችላላችሁ ፈንድ ለማግኘት ቴክኖሎጂ ኔዘርላንድስ እና ሌሎችም በጣም ብዙ እዚህ ጋር ፎሎሺፕስ ኤንድ ግራንትስ ማግኘት ትፈልጉ እዚህ ጋር ፎሎሺፕ ኤንድ ግራንትስ እንዴት እንደሆነ ኢንፎርሜሽን ማግኘት ትችላላችሁ ማለት ነው። ሌላው የምናየው እዚህ ጋር ኢቨንትስ የሚላለ ኢቨንትስ ላይ የተለያዩ ኢቨንቶች አሉ። እነሱ ለምሳሌ ኪውኤንኤ ኮሽን ኤንድ አንሰሪንግ ሴሽኖችም አሉ፣ ዌቢናሮችም አሉ፣ ሌሎችም ተመሳሳይ ኢንፎርሜሽኖች አሉ። እዚህ ጋር ሳብስክራይብ ማድረግ እንችላለን፣ ወይም ቅድም እዚህ ጋር ሳይን ኢን ማድረግ እንችላለን። ኦር እዚህ ጋር ኒውስሌተር የሚለው ላይ እዚህ ጋር አውቶማቲካሊ ፋይንድ ማድረግ እንችላለን። እንዲሁም በተጨማሪ ፍሪኩዌንትሊ አስክድ ኩዌሽን አለ፣ ኮንታክትም አለ። እንዲሁም ሶሻል ሚዲያ አካውንታቸውን ፎሎ ማድረግ ትችላላችሁ። ለምሳሌ ትዊተር፣ ፌስቡክ፣ ሊንክዲን እና ኢንስታግራም ፔጃቸውን በመከታተል አክቲቭ የሆኑ ኢንፎርሜሽኖችን ማግኘት ያስችላቸዋል ማለት ነው። ይህን ይመስላል ይሄ አካዳሚክ ትራንስፈር የሚለው። በሁለተኛ የማሳያችሁ ዌብሳይት ስተዲ ኢን ኔዘርላንድስ ይሰኛል። ጉግል ብራውዘራችሁ ላይ ስተዲ ኢን nl.org ብላችሁ ሰርች ስታደርጉ ይህን ሆም ፔጅ ያመጣላችኋል ማለት ነው። እዚህ ሆም ፔጅ ላይ የምታገኙት አንደኛ ፋይናንስ ዩር ስተዲ ወይም ስኮላርሽፕ ስተዲ ፕሮግራም እናንተ ኤራ ኦፍ ኢንተረስታችሁን ወይም ፕሮግራም እዚህ ጋር ማግኘት ትችላላችሁ። ከዛ በተጨማሪ ሀው ቱ አፕላይ እና አባውት ኔዘርላንድ ታገኛላችሁ ማለት ነው። ያው ቅድምም ለማውራት ሞክር ያለው እንግዲህ ይሄ ዋይድ ሬንጅ ኦፍ ፕሮግራምስ ማግኘት ትችላላችሁ። በተለይ እንግሊሽ ሌቭል ታውቶችን እና ሃይ ኳሊቲ ኤዱኬሽን ማግኘት ትችላላችሁ። እነዚህ ዋይ ዩአርን አፕላይ ኔዘርላንድ የሚለው እዚህ ጋር ማግኘት ትችላላችሁ እና በጣም ኢንተርናሽናላይዝድ የሆኑ ዩኒቨርሲቲዎች አሏቸው ማለት ነው። እንዲሁ ሞር ኢንሳይት ለማግኘት ከፈለጋችሁ እዚህ ጋር ቪዲዮ አለ። ቪዲዮን እዩት፣ ፋርዘር ብዙ ነገር ያስተምራችኋል። ከዛ ከላይ ከቶፕ ሜኑ ላይ ደች ኤዱኬሽን አለ፣ ፋይናንስ አለ፣ ፕላን ዩር ስቴይ፣ ላይፍ ኢን ኔዘርላንድስ፣ አፍተር ዩር ስተዲስ፣ ስቱደንት ስቶሪስ አንድ ኒውስሌተር ሳይን አፕ በማድረግ አፕዴትስ ማግኘት ትችላላችሁ ማለት ነው። ደች ኤዱኬሽን የሚለውን ክሊክ እናድርገው። ደች ኤዱኬሽን ሃየር ኤዱኬሽን ኔዘርላንድስ ናውን አዝ ፎር ኢትስ ሃይ ኳሊቲ በጣም ሃይ ኳሊቲ ኤዱኬሽን ሲስተም ነው ያላቸው ማለት ነው። ፍሮም ፕራይመሪ ቱ
ዲግሪ እና ሃይ ፕሮፌሽናል ኤዱኬሽኖችን ማግኘት ትችላላችሁ ማለት ነው። ሶ እዚህ ጋር ወደ ታች ስትወርዱ ኢንስቲቱሽኖች አሉ። እዚህ ጋር ተቋማታቸው የደጅ ተቋማት ስተዲ ፕሮግራሞች አለ። ሌቭል ኦፍ ስተዲም አለ እዚህ ጋር እንደምናየው ተቋማት ከዚህ በፊት እንዳወራ ነው ሪሰርች ዩኒቨርሲቲዎች አሉ። ዩኒቨርሲቲ ኦፍ አፕላይድ ሳይንስ ወይም አለ። ከዛ ደግሞ ኢንስቲትዩት ፎር ኢንተርናሽናል ኤዱኬሽን ይባላል። ኮሌጆችም አሉ። አዘር ተቋማትም አሏቸው ማለት ነው። ፋርዘር እዚህ ጋር እንግዲህ ደች ኤዱኬሽን ስቴት ምን እንደሚመስል ግሬዲንግ ሲስተማቸው ኢኩቫለንት ዊዝ አዘር ኢንተርናሽናል ዩኒቨርሲቲዎች ጋር ያላቸው ኮምፓራቢሊቲው ምን ይመስላል የሚለውንም ማየት ትችላላችሁ። እዚህ ጋር በፕሮግራምም እዚህ ጋር እንደምናየው አለ፣ በሌቭልም አለ። እዚህ ጋር በባችለር ዲግሪ፣ ማስተር፣ ፖስት ግራጁዌት እና ፒኤችዲ ሌቭል ድረስ የኤዱኬሽን ሲስተማቸው ያካተተ ነው ማለት ነው። እነሱን ማግኘት ትችላላችሁ። እንግዲህ በዋናነት የእናንተን ስተዲ ፕሮግራም ለማግኘት እዚህ ጋር ፋይንድ ስተዲ ፕሮግራም የሚለውን ክሊክ እናደርጋለን። ፋይንድ ስተዲ ፕሮግራም የሚለውን ክሊክ ስናደርገው አናዘር ሆም ፔጅ አመጣልን። ስተዲ ፋይንደር ይባላል። ስተዲ ፋይንደር እዚህ ጋር ስተዲ ፋይንደር የእናንተ ፊልድ ኦፍ ኢንተረስት እዚህ ጋር ታይፕ ታደርጋላችሁ ሰርች ቦክስ ላይ፣ ወይም ደግሞ እዚህ ጋር በሌፍት በኩል ፋርዘር ስክሪኒንግ እንትሎች አሉ። ለምሳሌ በፕሮግራም የባችለር የማስተር እና አዘርስ እዚህ ጋር ፊልድ ኦፍ ስተዲ የእናንተ ኤሪያ ኦፍ ኢንተረስት፣ ከዛ በፈንዲንግ በፋይናንስ እዚህ ጋር ቅድም ሳወራቸው ነበር። ፈንዲንግ ፋይናንስ ስኮላርሽፕ ያላቸው ኮሎችን ነው እዚህ ጋር ሊስት የሚያደርገው። በተለያየ ታይፕ ኦፍ ስኮላርሽፖች አሉ እዚህ ጋር ሊስት ተደርገዋል። ሾው ኦል ብትሏቸው እነዚህ ስኮላርሽፕ ታይፖች ናቸው እያንዳንዱ ኢንክሉዲንግ ዩኒቨርሲቲዎች ማለት ነው። በጣም ብዙ ናቸው። የወደታች ስትወርዱ ስኮላርሽፖችን ሊስት ማግኘት ትችላላችሁ ማለት ነው። እዚህ ጋር በጣም እጅግ ብዙ ናቸው። ከዛ ሲቲ አለ፣ ታይፕ ኦፍ ኢንስቲቱሽን አለ ወይም ዩኒቨርሲቲዎች አሉ። እዚህ ጋር ሪሰርች ዩኒቨርሲቲዎች፣ አፕላይድ እና አዘር ተቋማቶች አሉ። ስፔሲፊክ ዩኒቨርሲቲዎችን እዚህ ጋር ቅድም እንዳልኳቸው ወደ 55 የሚደርሱት ሃይ ክላስ ዩኒቨርሲቲዎች አሉ። እንግዲህ ዘ ኦልደስት ዋንስ ላይደን ነው። ዘ ቶፕ ዋን ዩትራክት ዩኒቨርሲቲ ነው። እዚህ ጋር ዩትራክት ዩኒቨርሲቲ አለ። አይ ቲንክ ዘ ሰከንድ ዋን ኢዝ ዩኒቨርሲቲ ኦፍ አምስተርዳም ነው። ዘ ሰርድ አይ ቲንክ ኤራስመስ ዩኒቨርሲቲ ነው። ዘን ዘ ዘር ዋን ኢዝ ላይደን ኢዝ ፎርዝ ዋን ኢቨን ኢፍ ኢትስ ኦልድ ቢሆንም ፎርዝ ዋን። ሶ በጣም ከ55 የሚደርሱ ወርልድ ክላስ የሆኑ ዩኒቨርሲቲዎች አሉ። እነሱን በነዛ በምትፈልጉት ዩኒቨርሲቲ በቴክኖሎጂ ዩኒቨርሲቲ፣ በሪሰርች ዩኒቨርሲቲ፣ በሜዲካል ዩኒቨርሲቲ ሴንተሮች በሙሉ አሉ ማለት ነው። ኢንክሉዲንግ ቮኬሽናል ጭምር ማለት ነው። ስለዚህ እስቲ በምሳሌ እንየው። ዘን እዚህ ጋር ኪወርድ ወይም የእናንተ ፕሮግራማችሁን እዚህ ጋር ታይፕ ታደርጋላችሁ። ለምሳሌ የኔ ዴታ ሳይንስ ወይም ባዮስታቲክስ ሊሆን ይችላል። ለምሳሌ ዴታ ሳይንስ ስለው ዴታ ሳይንስ ሪሌትድ የሆኑ ፕሮግራሞች ብዙ ናቸው። እዚህ ጋር አፕላይድ ዴታ ሳይንስ፣ አፕላይድ ዴታ ሳይንስ ኤንድ አርቲፊሻል ኢንቴሊጀንሲ፣ አፕላይድ ማትማቲክስ ኤንድ ዴታ ሳይንስ፣ አስትሮኖሚ አለ፣ ኮምፒውተር ቪዥን ኤንድ ዴታ ሳይንስ አለ። እዚህ ጋር ለእኔ ፊት የሚያደርገውን እመርጣለሁ ማለት ነው። ሶ ለምሳሌ እኔ ዴታ ሳይንስ ጄኔራል ነገር ይሁን ዴታ ሳይንስ መርጬ ሰርች ስለው ወደ 133 የሚደርሱ ፕሮግራምስ አሉ ማለት ነው። እዚህ ጋር ከፕሮግራሞች ፋርዘር ፊልተር በቀላሉ ለእኔ ፊት የሚያደርገውን ለማወቅ ፋርዘር ፊልተር ባችለር ከሆነ ባችለር 26 አለ፣ ማስተር ወደ 100 አለ፣ አዘር ስቶ አለ፣ ሾርት ኮርሶች ደግሞ ወደ 5 አሉ ማለት ነው። ሶ ማስተር መማር የምትፈልጉ ማስተር፣ ባችለር መማር የምትፈልጉ ባችለር። ይሄ በተለይ ሃይ ስኩል ላይ ቶፕ ስኮር ያደረጋችሁ ሰዎች እዚህ ባችለር መማር ትችላለ ማግኘት ትችላላችሁ። ባችለር ዲግሪ ነው። እዚህ ጋር ባችለር የሚለውን ክሊክ ስናደርገው ባችለር እዚህ ጋር የሚሰጡ ዩኒቨርሲቲዎች እዚህ ጋር ለምሳሌ 3 ዓመት ነው። አይንዶቨን ዩኒቨርሲቲ ቴክኖሎጂ፣ ይሄ ዋን ኦፍ ቶፕ ቴክኖሎጂ ዩኒቨርሲቲ ነው አይንዶቨን። አፕላይ ማድረግ ትችላላችሁ።
አፕላይድም ማትማቲክስ አለ እዚህ ጋር ዴታ ሳይንስ ኤንድ ሶሳይቲ፣ ኢኮኖሜትሪክስ ኤንድ ዴታ ሳይንስ፣ ዴታ ሳይንስ ኤንድ አርቲፊሻል ኢንቴሊጀንሲ እና እዚህ ጋር ቶፕ ላይ ወደ 26 ወርዷል ማለት ገዝ ባችለር የሚሰጡ 26 ፕሮግራሞች አሉ ማለት። ማስተር ሰርች እናድርገው። ማስተር መማር ለምትፈልጉ ኦልሬዲ የመጀመሪያ ዲግሪ ካላችሁ ቀጥታ ማስተር አፕላይ ማድረግ ትችላላችሁ። ስለዚህ ማስተር አፕላይ ለማድረግ ተመሳሳይ ኪወርድ የተጠቀምኩት እኔ ዴታ ሳይንስ ወደ 100 የሚደርሱ ፕሮግራሞች አሉ። እዚህ ጋር እንደምናየው የተለያዩ ዩኒቨርሲቲዎች አመቱን ጭምር የት ዩኒቨርሲቲ ለምሳሌ ዩትራክት ዩኒቨርሲቲ አለ። እዚህ ጋር ዩትራክት ዩኒቨርሲቲ ክሊክ ስናደረግ አባውት ዴታ ሳይንስ እዚህ ጋር ይመጣል። አድሚሽን አለ፣ ላንጉጅ ሪኳየርመንቱ አለ፣ ከዚህ ቲዩሽን ፊ አለ። ስለዚህ ፔሪድ ታይም ፔሪድም አለ። ፎር ነን ኢዩ ኢንፎርሜሽን የለም፣ ግን ፋርዘር ለማወቅ ከፈለጋችሁ እዚህ ጋር የቪዚት ኮርስ የሚለው ላይ ቀጥታ ወደ ዩትራክት ዩኒቨርሲቲ ወስዳቸው ማለት ነው። ስለዚህ እዚህ ጋር ስለ ዴታ ሳይንስ አድሚሽን ሪኳየርመንት አፕሊኬሽን እዚህ ጋር እንደምናየው በጣም ኪ ፋክቶች አሉ። ለምሳሌ ሚዲየም ኦፍ ኢንስትራክሽን እንግሊሽ ነው። ሌቭል ኦፍ ዲግሪው ኤምኤስሲ ነው። ስታርት ሴፕቴምበር እና መስከረም ሁለት ታይም ላይ ነው በአመት የሚጀምረው። ሴፕተምበር ላይ መጀመር ትችላላችሁ፣ ፌብራሪ ላይም መጀመር ትችላላችሁ ማለት ነው። ዘን ቱዊሽን ፊ እዚህ ጋር እንደምናየው የዴች እና ኢሮፒያን ካንትሪ ከሆናችሁ 2600 ብር ያስፈልጋችኋል ማለት ነው። ነን ኢሮፒያን ከሆናችሁ ግን ወደ 24000 ብር ዩሮ ማለት ነው ያስፈልጋችኋል። ወደ 25000 ጠቃላ ለኮርስ ማለት ቱዊሽን ፊ ይህ የሁለት ዓመት ዲግሪ ለማግኘት ማለት ነው። ሞር አባውት ኢንፎርሜሽን አባውት ፊ የሚለውን ክሊክ ስታደረጉ ስለ ፊ እዚህ ጋር ማግኘት ትችላላችሁ። አፕሊኬሽን ፊ፣ ቱዊሽን ፊ ወዘተ ማግኘት ትችላላችሁ። ከዛ በሌፍት በኩል እዚህ ጋር ስኮላርሽፕ ያለ ስኮላርሽፕስ ኤንድ ግራንትስ የሚለው ላይ ክሊክ ታደረጉና እዚህ ጋር ስኮላርሽፕ ይሄ ፕሮግራም ስኮላርሽፕ አለው ወይስ የለው የሚለውን ለማወቅ እዚህ ጋር ስኮላርሽፕ ኤንድ ቲፕስ የሚለው ላይ ትገባላችሁ። ስኮላርሽፕ ላይ እዚህ ጋር የት አፕላይ እንደምታደረጉ ዩትራክት ዩኒቨርሲቲ የራሱ ስኮላርሽፕ አለው። እዚህ ጋር ዩትራክት ኤክሰለንስ ስኮላርሽፕ፣ ብራይተን ማይንድስ ፎሎውሽፕ፣ ኤንኤል ስኮላርሽፕ፣ ዩትራክስ አሉ ማለት ነው። እዚህ ጋር እንደምናየው በጣም ብዙ አይነት ፈንዶች አሉ። ሎን ማግኘት ትችላላችሁ። ኤራስመስ መንደስ ማግኘት ትችላላችሁ። ፉል ብራይት እዚህ ጋር ባሉት ሊንኮች እየገባችሁ ፋርዘር ስኮላርሽፕ ማግኘት እንችላለን። ለምሳሌ ዩትራክት ኤክሰለንስ ስኮላርሽፕን ክሊክ ብታደረጉት እዚህ ጋር ይህ ስኮላርሽፕ ለማን ነው የሚሰጠው የሚለውን እዚህ ጋር ያብራራል። ኤሊጂቢሊቲ ክራይቴሪያዎች አሉ። እዚህ ጋር ዴድላይን መቼ አፕላይ እንደምታደረጉ፣ ሴሌክሽን ክራይቴሪያ ምንድነው፣ ሀው ቱ አፕላይ የሚለውን እዚህ ጋር ዲቴል ኢንፎርሜሽን ማግኘት ትችላላችሁ ማለት ነው። ፋርዘር ለነዚህ ማወቅ ከፈለጋችሁ ኮንታክት ማድረግ ነው። በተለያዩ ስኮላርሽፖችም እዚህ ጋር ባሉት አፕላይ ማድረግ ያስችላችኋል ማለት ነው። ይሄ አንደኛው ዌይ ኦፍ ፋይንዲንግ ስኮላርሽፕ ነው እንዲስ ፕሮግራም ማለት ነው። ያ እንግዲህ በእነዚህ ፋይንድ ማድረግ ትችላላችሁ። ፋይናንስ ምን እንደሚመስል ቅድም ለማየት ሞክረናል። ፋይናንስ ፎር ዩር ስተዲ ፎር ቱዊሽን ፊ እንደ ዩር ሊቪንግ ኤክስፔንስ እዚህ ጋር ዲቴል ኢንፎርሜሽን ማግኘት ትችላላችሁ። እዚህ ጋር ፋርዘር ሊንኮችም አሉ። ፋይንድ ስኮላርሽፕ ስቴፕ ባይ ስቴፕ ኦቨር ቪው ኦፍ ስኮላርሽፕስ እዚህ ጋር ማየት ትችላላችሁ ብዙ ነገሮችን ያ ስለዚህ ስኮላርሽፕ ፈንደሮች እዚህ ጋር ባሉት ማግኘት ትችላላችሁ ማለት ነው። እየገባችሁ ያው እያንዳንዱ ስታነቡ ለእናንተ ኤሊጂብል መሆናችሁና አለመሆናችሁን የሚያስረዱ መረጃዎች ይኖራሉ። እነሱን በደንብ ማየትና ፋርዘር አፕላይ ማድረግ ትችላላችሁ ማለት ነው። እዛ ፕላን ዩር ስቴይ ሂር እንዴት ነው እዚህ ከመጣችሁ በኋላ የሚለውና እነዚህ ጋር ያሉትን ኢንፎርሜሽኖችን ቪዲዮዎችን ማየት ትችላላችሁ። ፋርዘር በደንብ እዩዋቸው። ላይፍ የሚለውንም ሁሉንም እንግዲህ ሊንኮች እየገባችሁ በደንብ ማወቅ ትችላላችሁ። ለምሳሌ ወርኪንግ ዋይል ዩ ስተዲ እንግዲህ ኔዘርላንድ አንዱ ትልቁ አድቫንቴጅ እየተማራችሁ መስራት ትችላላችሁ።
የስራ ፍቃድ አወጣችሁ መስራት ትችላላችሁ። ራሳችሁን ሳፖርት ማድረግ ትችላላችሁ። በጣም ብዙ የስራ ዘርፍ አላቸው። እነሱን ቻንስ ታገኛላችሁ ማለት ነው። ከሌላው ዓለም ለየት የሚለው ለተማሪዎች በተለይ ፍሌክሲብል የሆነ ስኬጁል አላቸው። በዛ መንገድ እየሰራችሁ መማር ያስፈልጋችኋል ትችላላችሁ ማለት ነው። ያም ኦፖርቹኒቲ ስላለው በተለያየ ወይ ፈንድ ማድረግ ትችላላችሁ የእናንተን ስተዲ ማለት። እንግዲህ ፋርዘር ለማወቅ ከፈለጋችሁ እነዚህን ሊንኮች ሞር አዲሽናል ኢንፎርሜሽኖች አሉ። እነሱን የገባችሁ በደንብ እዩዋቸው። ስቶሪዎችም አሉ እዚህ ጋር ስቶሪዎች እዚህ በፊት የተማሩ ሰዎች ስለ ኔዘርላንድስ ያጋጠማቸውን ያላቸውን ምልከታ በደንብ እዚህ ጋር ቶፕ ስቶሪዎች ተቀምጠዋል። እነሱንም ማየት ትችላላችሁ ማለት ነው። እንዲሁም ሞር አፕዴት ማግኘት ከፈለጋችሁ ሌተስት ኢንፎርሜሽኖችን እዚህ ጋር ኒውስሌተር የሚለውን ሳብስክራይብ ማድረግ ነው። ኦር ደግሞ ወደ ታች ስትወርዱ እዚህ ጋር ኮንታክት የሚላለ ሶሻል ሚዲያቸውንም እዚህ ጋር ማግኘት ትችላላችሁ ማለት ነው። ሶሻል ሚዲያቸውን እዚህ ጋር ፎሎ ማድረግ እና ፋርዘር ስተዲያችሁን ፈንድ ማድረግ ትችላላችሁ። ወይም ኔዘርላንድ ሃይ ኳሊቲ ኤዱኬሽን በዚህ መንገድ አክሰስ ማድረግ ትችላላችሁ ማለት ነው።